ሰላም በመላው ዓለም ሆናችሁ ይህንን ቻናል እየተከታተላችሁ ያላችሁ የዚህ ቻናል ፋሚሊዎች በሙሉ ባለፈው ከጀመርኩበት ቪዲዮ ምንድነው ባለፈው በቀጣይ እናያቸዋለን ያልኳቸውን እንግዲህ ግጥሞች ይዤላችሁ መጥቻለሁ። ኢንጆይ እንዳደረጋችሁት በኮሜንታችሁ ገልጻችሁልኛል። በቃ ወደ ቀጣዩ ቪዲዮ ገባ ማለቴ ሰላም ነው። ከ5 ዓመት በፊት የጻፍኳቸው ግጥሞች ፓርት 2 ባለፈው ወደ እሳቸውን አንብቤያቸው ወደ ተውኳቸው ግጥሞች እንግባ። የድመት ሊቃውንት ምድር ታፈራለች ስንት ጥበበኞች ድጋሚ ነው። ምድር ታፈራለች ስንት ጥበበኞች ጯሂ ተቧጫሪ ተናካሽ አርበኞች ከነዛም መካከል እኔ የማውቃቸው ከማወቅም አልፎ የማሳድጋቸው ብርቅ ድንቅ የሆኑ ውብ ድመቶች ናቸው። ከውበትም አልፎ ሞገስ የሰጣቸው እጅግ ውብ ከሆነው ጣቶቻቸው መሃል የሚወጣው ጥፍር እጅጉን ይለያል። በነካኋቸው ልክ ፊቴን እያገኘኝ ይሄን ኮሶ መልኬን አሳምሮ ላከኝ። አቤት ጥንካሬ ህመሙ ይለያል። ድመቶችን ነክቶ የቀመሰ ያውቀዋል። ከካራቴ አንስቶ እስከ ዛፍ ላይ መውጣት ሲርባቸው ደግሞ መጮህ በብልሃት ሁሉን ተምረዋል። እንደው ሲፈጥራቸው ጥበብን ሰጥቶ ነው ወደዚህ ላካቸው። ማጫወት ማዝናናት ሁሉን ይችላሉ። በአንዳንድ እውቀታቸው ከኔም ይሻላሉ። ይገርመኛል ሳስብ አንዳንዴ ተፈጥሮ ድመቶች ሊቅ ናቸው ሲጀመር ጀምሮ። አነባበቤን ለማሻሻል ሞክሬ ነበር። እስቲ ቀጣይ እናሻሽላለን። ይህን ቻናል እስካሁን እያያችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቢኮዝ ወዳችሁታል። ዘራፍ ቢል ሸንበቆ ሁለተኛው ግጥም። ይህንንም የጻፍኩት የዛሬ 5 ዓመት ነው። ባይዘዌያችን ላይ ይህን ቻናል እስካሁን እየተከታተሉ ከሆነ ወደውታል ማለት ነው የሚል ፍልስፍና አለ። ዘራፍ ቢል ሸንበቆ ጥንካሬ ካለ አቅም እንደ ልኩ። እቺን ግጥምማ አሪፍ አድርጌ ነው ማንበብ ያለብኝ። ይሄ ፓርቲ ቆጥ ጥንካሬ ካለ አቅም እንደ ልኩ በመልካም እንዲጻፍ የምድር ታሪኩ። ጠዋት መሮጥ ፑሻፕ መስራት ስብን ለመቀነስ ጡንቻን ለመገንባት መራቅ በበሽታ ከመሆን ተጎጂ በጣም መልካም ነበር አልታደልኩም እንጂ። ተኝቶ በመዋል እስከ 6 ሰዓት ቁርስንና ምሳን አንድ ላይ በመብላት ከዛም ቁጭ ብሎ ፊልም በማየት ፀሐይ ይብረድልኝ በሚል ምክንያት በማይረባ ነገር ፈጅቼው ጊዜን ደካማ ሰው ሆኜ አጥቼው ጉልበቴን። በዛ ቅጥነቴ ላይ ትንሽ ቦርጭ ወጥቶብኝ በሱ ስተማመን እያልኩ ማናለልኝ። አንድ ቀን በማታ ደፋር ሌባ ገብቶ የተኛሁኝ መስሎት ይዘርፋል ተዝናንቶ። እንዴት ይዘረፋል እንደኔ አይነት ጀግና? ሄጄ ልደብድበው ብያሰብኩኝና ተነስቼ ድንገት ልመታው ስላውቆ በአንድ እጁ ዕቃ ያነሳል በአንድ እጁ እኔን አንቆ። ብሎ ምን ያመጣል ዘራፍ ቢል ሸንበቆ። ኧረ ተንቀናል። ጡንቻ መገንባት አለብን ማለት ነው። የሚመክረው ምክር ይሄ ነው። እንደዛ ነው እንግዲህ ህግ ባለበት ሀገር ፍርድ። አሁን እሺ ወደ ቀጣዩ ስንገባ ያውኑ ኮመንት እስቲ የተመቻችሁን ግጥም እስቲ በኮመንት ርዕሱን ንገሩኝና ያው ምን ማድረግ ይችላል ቪዲዮ እንዲታይ ላይክ፣ ሼር፣ ኮመንት ምናምን አድርጉ ቪዲዮ እንዲታይ። ምክንያቱም እናንተ ካያችሁት እስከዚህ ድረስ ወዳችሁታል ማለት ነው። ወደ ኪለሩ ስንገባ ኮባና ከዘራ ደከም ያሉ ለታ የቤቱ አባወራ ልጃቸው ከሌለ መንገድ የሚመራ
ከጎን በመሆን ድጋፍ የሚሰጠው ምርቃት እርግማን እሱን ማይለውጠው ለአባቶች የሚታዘዝ ከዘራ ብቻ ነው። ሳይደክም ሳይሰለች የሚያገለግለው እኛ ቤት እራሱ ብዙ ስራ ሰርቷል። ከኔ የተሻለ አባቴን ጠቅሞታል። እኔን ወልደው ጥቅም ማግኘት ለማይችሉ ይሻላቸው ነበር ችግኝ ቢተክሉ። እሳት እየበላው ጢስ እያቃጠለው ከእናቶች ጋር ማድቤት የሚውለው ድፎውን ሲደፉ የእናቶች አለኝታ ከስራው መካከል ኮባም አለው ፋንታ። በጋለ ምጣድ ላይ እየተቃጠለ በጢስ በመታፈን ማድቤት እየዋለ ሳይደክም ሳይሰለች ግልጋሎት ይሰጣል። ለእናቴ በማገዝ ከኔ ኮባ በልጧል። ኮባም ማድቤት ገብቶ ስራውን ሲሰራ እኔም ላልጠቅማቸው ዝም ብዬ ሳወራ ከኔ ተሽለዋል ኮባና ከዘራ። አሁንም እያወራው ነው እንግዲህ። ስለዚህ ኮባና ከዘራ ከኔ ተሽሏል እያለ ነው የዛሬ 5 ዓመት ያለው እኔ። አሁን በመሳለኝና በደሳለኝ እዚህ ደርሰናል። ይሄ ቪዲዮ እስካሁን እየተከታተላችሁት ከሆነ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዚስ አሰንባቢ ኢንተርቴይንመንት የጋራ መደበሪያ ቻናላችን ነው። የስክሪፕቶ ነዳጅ ይላል ይሄኛው። ትንሽ ብሬክ ልውሰድ ቪዲዮ እንዲረዝም። እስካሁን እያያችሁት ከሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዛውም ደግሞ ምንድነው ቀጣይ እንዳነሳላችሁ ወይንም በግጥም እንድጽፍላችሁ የምትፈልጉት ርዕስ ካለ እስቲ ጠቁሙ። አሁን ብዙ መጻፍ አቁሜያለሁ፣ ግን እንጽፋለን። እስኪል ካለ በዛውም እስቲ ሬት አድርጉልኝ። ግጥም እንዴት ነው? ጎበዝ ነኝ እንዴ? እኔ ይመስለኛል የሚል ግጥም ጽፏለሁ። ቀጣይ እኔ ይመስለኛል በመሰለኝና በደሳለኝ የስክሪፕቶ ነዳጅ ከወረቀት ጋራ ጦርነት ሲካሄድ ሐሳብን ለመግለጽ በሚደረግ መንገድ ሁሌ በየጊዜው ዋጋ የሚከፍለው አንድ እሱ ብቻ ነው። አንድ እሱ ብቻ ነው ለስክሪፕቶ ያለው በደከመ ቁጥር ነዳጅ የሚሆነው ሲጽፍም ሳይጽፍም ሁሌም አይለየው እስካሁን አትርፏል ነፍ ገዢዎችን እያለፈ ብዙ መሰናክሎችን እያስተካከለ። እቺን ግጥም ድጋሚ ላንብባት። ከወረቀት ጋር ጦርነት ሲካሄድ ሐሳብን ለመግለጽ በሚደረግ መንገድ ሁሌ በየጊዜው ዋጋ የሚከፍለው አንድ ሰው ብቻ ነው ለስክሪፕቶ ያለው በደከመ ቁጥር ነዳጅ የሚሆነው ሲጽፍም ሳይጽፍም ሁሌም አይለየው እስካሁን አትርፏል ነፍ ገዢዎችን እያለፈ ብዙ መሰናክሎችን እያስተላለፈ ድንቅ መልእክቶችን እያስመሰገነ ጠቢባን እጆችን ከቀበሌ አንስቶ እስከ ትምህርት ቤት እገዛ በመስጠት ለደራሲም ከቤት በብዙ ዘርፎች ላይ ጥቅሙ እጅጉን ነው። ቴክኖሎጂ እንኳን ዘመኑ አላስቆመው። ከድሮ ጀምሮ እስከ ዛሬ ድረስ የሚከፍለው ዋጋ ጥቂትም ሳይቀንስ ምን ይሆን ሚስጥሩ እንዲሰራ ያደረገው ብለን እያሰብን ስንመረምረው እንዲቆይ ያደረገው ሳይለይ ከሰዎች እጅ ቀለሙ ነው በቃ የስክሪፕቶ ነዳጅ። አሁን ምን ይሉታል? የኔ ደግሞ ለማንበብ መታገል እንጂ። በነገራችን ላይ ጽሁፌ አይነበብም ነበር የዛሬ 5 ዓመት። አሁንም አይነበብም። እንደውም የዛኔ ይሻላል። እስካሁን እያያችሁት ከሆነ ይሄንን ቪዲዮ የምር ላይክ አድርጉ። ምን ይሄ
አዎ ወደ ቀጣዩ ከማለፋችን በፊት ትንሽ እናውራ እስቲ ቪዲዮ እንዲረዝም። እንዴት ነው ላይፍ? አሪፍ ነው? እንዴት እየሄደ ነው? ብዙ ሰዎች እንዲጠይቃቸው ለማበድ እየሞከርን ነው ምናምን ይሉኛል። እስቲ እናንተስ እንዴት ነው? አረ ኢንጆይ የሚያደርግም አይጠፋም። ዋናው ነገር ዶላር ያለኝም አለ። አዎ ቪዲዮ እንዲረዝም ነው በቃ። እስከዚህ ከረዘም ነው ደግሞ ቀጣዩን እናምር። የሳህን ቀበቶ የማይጠገበው ምግቡ ተበልቶ የሚያጨናንቀው ሆዳችንን ሞልቶ አልፎ አልፎም ሲበዛ ቦርጭ የሚያወጣብን ስፖርት እንድንሰራ እንድንቀንስ ምግብን እያደረገን ያለው ሳህን ላይ ቁጭ ብሎ ከዚህ ቅጥነታችን እንድንወፍር ቶሎ የሚረዳ ምግብ ጡንቻን ለመገንባት ብዙ የሚፈልግ ያበላል ብልሃት ከሌሎቹ ምግቦች ለየት ብሎ ቀርቦ ብዙ ጎረምሶችን ቁንዝር አድርጎ አጥግቦ የቱ ምግብ ይሆን ጉድ የሚሰራቸው ሆድ ላይ ቀበቶ የሚሆንባቸው ሌላ እንዳይበሉ የሚዘጋባቸው እንዳይሯሯጡ ቁጭ የሚያደርጋቸው ሳህን ላይ ሲቀመጥ አሰር የሚያደርገው ከሩዝ መኮሮኒ ጋር የሚመሳሰለው በቁመቱ ብቻ አይተን የምንለየው ፓስታ ነው መሰለኝ። ሁሉም እንደሚያውቀው ቀጠን ብሎ ቀርቦ ቁመትም ስላለው ለሆድም ለሳህን ቀበቶ የሆነው። ምን አይነት ስራ ፈትን ይህን ግጥም የጻፈው? ስራ የለም እንዴ ሰውዬ እንደምትሉኝ አልጠራጠርም። ግን ምንድነው አንዳንዴ ፓሽኔት መሆን ያስፈልጋል። አስገራሚ ነገሮች እኮ ነው ምናየው ላይፍ ላይ እዚህ ቁጭ ብለን በጣም ይኸው በቃ አሁን እኔ እንደማወራው ማለት ነው። እውነት ግን ይህን ግጥም ማን የጻፈው? እኔ ዛሬ 5 ዓመት እንደዚህ አይነት ሰው አልነበርኩም በነገራችን ላይ። አሁን ግን ነኝ። ቪዲዮ እንዲረዝም ነው አሁን የሚያወራው። በቃ ነጭ ወደ ቀጣዩ ግን ስንት ደቂቃ እንደደረሰ አይተነው ቪዲዮ እረገና ነው 12 ደቂቃ እንዴ ከኔ ጋርማ 12 ደቂቃ። አይ በጣም ትንሽ ደቂቃ ነው ያሳለፈው። አይ በደንብ ማሳለፍ ኢንጆይ ማድረግ አለብን እንዴ ላይፍ ኢንጆይ ካላደረግን ምንድነው? ስለዚህ ምንድነው እስካሁን ድረስ ከቆያችሁ ሁሌም እንደምንለው ላይክ ብችል ኖሮ እኮ በእናንተ በኩል አደረግላችሁ ነበር። ግን ምን ዋጋ ነው? እቺ ግጭ ምልክቷን የለም እሷን ጫን በሏት እና ሰብስክራይብ አድርጉ። ቀዩን ነጭ አድርጓት ምናምን ይላሉ። ብቻ አድርጉ። ወደ ቀጣዩ ስንገባ እግር ከፍንጅ ይሄማ ልዩ መልእክት ይኖረዋል ብዬ አስባለሁ። ግን አይኖረውም ብዬ አስባለሁ። አብረን እንየው እስቲ። እግር ከፍንጅ ዙረት ላይ ሆኜ ነው መንገድ እየሄድኩኝ ለሚያስጠናኝ መምህር እንዲህ ስል ዋሸሁኝ። ሆስፒታል ሄጄ ነው ሽንቴን ስሸናሙኝ መድኃኒት ቢሰጠኝ አንዴ ዶክተር አይቶኝ ትንሽ እንዳገግም ህመሜ እንዲሻለኝ አረፍ በልበት እዛው ተኛ አለኝ። አሁን ስላመመኝ ምናልባት ሌላ ቀን የዛሬውን ክላስ እናካክሳለን ብዬ ሁሉን ነገር በስልክ ጨርሰን እኔም ወደ ጉዞ እሱም ወደ ስራ እየሄድን ሳለን ብዙ ነገር ብሎኝ በስልክ ሲያወራ መጥፎ በሽታ ነው አሳየኝ መከራ ብዬ ነግሬው እሱም አምኖኝ በጣም እንዲህ አይነት በሽታ ዝም ብሎ አይመጣም እያለ ሲመክረኝ እየሄደ ስራ እኔም ዝም ብዬ ስቀደድ ሳወራ የአስተማሪነቱን ብዙ እየመከረኝ ቶሎ ይሻልሃል አይዞህ በርታ እያለኝ ታዲያ ሁለታችንም በፒያሳ እያለፍን አደባባዩ ላይ ተያይተን አረፍን። የሰው ልጅ ከንቱ ነው እንግዲህ እንደምታዩት። ስንት ዓመት ልንኖር ነው? ቆይ እንደዚህ የምንዋሸው? እኔ እኮ የማይገባኝ ሃው መኒ ሎንግ ታይም ልንኖር ነው እንደዚህ የምንዋሸው?
ወክ እያደረገ ሰው ሆስፒታል ነኝ ይላል። ከጎን እኮ መርካቶ ምናምን ሲል ታክሲ ሲጠራ ምናምን እየተሰማ እኮ ነው። ወይ ደግሞ አለ በጅምላ ምናምን ሻጮች ምናምን እንዴት ምናምን ወይ ደግሞ እየተጣላ አንተ ከኔ ጋር እየተባባሉ ይገባል ስልክ አሬ ሆስፒታል ያሞኝ ምናምን ነገር። ታዲያ ምንድነው ከጎን ያለው ምናምን ቴሌቪዥን ነው፣ የቴሌቪዥን ድምጽ ነው ምናምን። ብዙ ሰው ነው እንደዚህ የሚሰክሰው። የአሁኑ ወሬ በቃ ቪዲዮን ለማስረዘም የተደረገ ወሬ ነው። አቤት ይሄ ቪዲዮ ከታየ እስካሁን እያያችሁት ከሆነ ምንድነው የምታደርጉት ታውቃላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳዘነጉ። እስቲ አንዴ እንድገመው። ላይክ፣ ሼር፣ ሰብስክራይብ። እስቲ ከፍ አድርጉት ይሄን ቻናል የምታዩት ሰዎች ካላችሁ። ግን እስካሁን ድረስ የምር ሰው ይቆያል? እስቲ አብረን እንየው። ዘኔክስት የመጨረሻው ቁጥም ስለሆነ ትንሽ ነው ራስ እንደዚህ አይነት ውሸት ዋሽቶ የተጋለጣለ አደባባይ ላይ ግርጣት ለዘውሜኔ አደባባይ ላይ ፒያሳ አደባባይ ላይ እየዞረ ነው ያገኘሁትና እሱ ነው አይደለም እያልኩላ እኮ የተጠራጠረው ታዲያ ምናምን ከዛ በኋላ የሆነውን በምን አባችሁ ታውቁት። እቺ ቪዲዮ ደግሞ አሪፍ ቪው ካገኘች ምናልባት በቀጣይ ቪዲዮ ተሻሽለን ፕሮፌሽናል ሆነን የምንመጣ ይሆናል። እኔ ራሴ አብሮኝ ያለው ካሜራማኔ ይሄ ነው። እስካሁን እያያችሁት ከሆነ ግን የምር ላይ ጋር ግን የት ነው ያለው የመጨረሻው ግን የመርካቶ ዶላር ይሄ ኪስ ነክ ነው። ኢኮኖሚካል የመርካቶ ዶላር ስራ ያፋጠናል፣ እጅጉን ያቀላል፣ በደንበኞችም ዘንድ በጣም ይፈለጋል። የት ነው የምናገኘው እንዲህ ያለውን ሰው? በስራ ታታሪ ጎበዝ የተባለው ሰው ሁሉ ስለሱ አውርቶ የማይጠግብ የቢዝነሱ መጠጥ የቢዝነሱ ምግብ ማን ነው? ነገርን በፍጥነት የሚለዋወጠው ችግር የሚፈታ ጥበብ የተሰጠው ሁሉም ሰው ስለሱ መረጃ ይጠይቃል። ውጤታማነቱ እጅግ ያስታውቃል። የብሩ ዘዋሪ የገበያው መሪ ሁሉም ነው መስካሪ እንዳልሆነ ፈሪ ምንድነው የምትለን አንሱ። ግራ የሚያጋቡ የሆኑ አስቸጋሪ ስራዎች ሚሰራ የሚያሳካ በትጋት ለጨለማው ስለሚሆን እንደ መብራት የሰፈሩ አለኝታ የአገሪቷ ኩራት ተፍ ብሎ ብድሯን ቢከፍላት ማሳካት የሚችል ትግሉ ቢሆን መራር የአዲስ አበባ ዋንበል የመርካቶ ዶላር ማን ነው ይላል። ታውቁታላችሁ? እስቲ ያገናኙ ስራ ፈልግለት ይሄ ሰውዬ እያዛገኝ ነው ዩቲዩብ ላይ ምናምን። ግን ችግሩ አታውቁትም፣ እኔም አላውቀውም፣ ግን ጻፍኩለት ፊት ነው። አዎ ይሄ መጨረሻ ቢሆንም ግን ሀሳቤን ቀይሬ ትንሽ ግጥም ልጨምርበት። ባለፈው ያነበብኳቸው ግጥሞችንም ልድገማቸው። ምናልባት የኛው ቪዲዮ ከታየ ያሳይታል። ወደፊትም በጣም ብዙ ግጥሞች አሉ የሚነበቡ። እስቲ እነዚህን እንያቸው። ወደዚህ ነው። እቺ ግጥም በቃ መዝጊያ እናርጋት። ለምን ይሄን ቪዲዮ የሰራሁት በማን አለብኝነት ስለሆነ ማለት ስላልተጠነቀቁበት ፕሮፌሽናል ስላልሆንኩኝ ዝም ብዬ ስለሰራሁት ነገሩ ምንድን ነው በሚለው ግጥም ፈተና። ምክንያቱም መጨነቅ የለባችሁም ፈታ በሉ በሚለው አስተያሳሰብ መሰረት ሳልጨነቅበት ይሄን ቪዲዮ ላይ ሰርቻለሁ። እንግዲህ እስካሁን ካላችሁ ግን ላይክ እያደረጋችሁ እና በእስኪያችንን በዚሁ እንታደምበት። ፊኒሺንግ የሆነ ግጥም ፈተና። ሰዎች ሲጠይቁኝ
ምንድነው ባካችሁ? እሺ እንቀጥል። ፈተና ሰዎች ሲጠይቁኝ ዝም ብዬ አወራለሁ ብዬ አልጨነቅም። ምን እመልሳለሁ? ሁሌም ስንጠየቅ መመለስ ያለብን የሚሰማንን ነው፣ በቃ የሚመስለንን። ፈተና ላይ ሁሌ ምንጨናነቀው ልክ ይሁን አይሁን ነው የምንመልሰው። ሰዎች ሲጠይቁን ሁሌም ተጨናንቀን ምናስብ ከሆነ ልክ ሆንኩ አልሆንኩ ብለን ሁሌም በሕይወታችን ፈተና ውስጥ ነን። ሰው ሆነን ተፈጥረን ስንኖር በዚህች ዓለም መሳሳት ያለ ነው። ሁሉም ልክ አይደለም። ፈታ እንበል በቃ፣ ምን አጨናነቀን? ነገሩም እንዲህ ነው፣ እኛም እንደዚህ ነን። Nobody somebody come, everything will be a come. ጅርታ go to me, I try from my pain. እስኪ በእንግሊዘኛ ወስታ ከይሰኛ ማኛ I'm the street man ንጉስ I will be eating the juice